ተፈላጊ ሰው ለመሆን ዴል ካርኔጊ ምን ይላል? ሁላችንን የመፈለግ ራብ አለን ይለናል። አዎ ሁላችንን አለን፣ ግን አናወራም፣ አናሳውቅም እንዳለን ማለት ነው። አሁን ለምሳሌ በፍቅርም ተፈላጊ ሰው መሆን እንፈልጋለን፣ በትዳርም በስራም በተለያየ ቦታ ተፈላጊ ሰው መሆን ነው የምንፈልገው ማለት ነው። ተፈላጊ የሆኑ ሰዎች ደግሞ የራሳችሁ የሆነ ጸባይ አላችሁ። ያ ጸባይ ለእናንተ እነግራችኋለሁ። ስለዚህ እናንተ ደግሞ ለራሳችሁ የሆነውን ከዚህ በፊት ያላገኛችሁን ያላወቃችሁትን ወደ ራሳችሁ ትቀይራላችሁ ማለት ነው። በጣም ተፈላጊ የሆኑ ሰዎች የሚያደርጉት ነገር ዲሲፕሊን ናቸው። በጣም በቃ ዲሲፕሊን ናቸው። ይኸውላችሁ ህይወት 100 ሜትር ሩጫ አይደለችም፣ በአንድ ፉት የምታደርግ አይደለችም፣ ማራቶን ናት። ለማራቶን ደግሞ ዞሬ ራሱ ለመምጣት ትንፋሽ ያስፈልጋል። መጨረሻ ራሱ አትችልም ማለት ነው። ስለዚህ ዲሲፕሊን ስትሆን ምን ታደርጋለህ? ያሰብከውን መሆን የምትፈልገውን ታሳካለህ። እንዴት ነው የምታሳካው? ስኬት ከ190 ዲሲፕሊን ነው። አሁን ወታደር ተመልከት፣ ታዋጊው ሁሌ ዲሲፕሊን እንዲሆኑ ናቸው። ወታደር ሲባል ወደ አይምሮ የሚመጣ ምንድን ነው? ህጉ ነው፣ ዲሲፕሊኑ ነው። ወታደር ዲሲፕሊኑ ከተበላሸ ምን ይሆናል? ጦርነቱ አይካሄድም፣ ጦር ይበላሻል፣ ውጊያ ይበላሻል ማለት ነው። ስለዚህ ዲሲፕሊን እንዲከወልክ ተፈላጊ ትሆናለህ። በቃ ሳታቅ ጓደኛ ይወዳል፣ ሳታቅ የምትሰራበት ቦታ ሰው ይወዳል። ዲሲፕሊን ያስፈልጋል ማለት ነው። ሌላኛ ነገር የማደርጉት ነገር ምንድን ነው? የስሜት ብስለት፣ በቃ ስማርት ኢሞሽናል ኢንቴሊጀንስ እንላለን ማለት ነው። ይህንን ነገር አንተ የስሜትን ብስለት ካለ ተወዳጅ ነው፣ ተፈላጊ ነው። ስለዚህ የምናደርግ ነገር ምንድን ነው? የስሜት ብስለት ሲኖረን 4 ነገር ያስፈልገናል። 1 ራስን መረዳት፣ በቃ የተሰማ ስሜት ማወቅ። መጀመሪያ ትገልጻለህ ወይ? በቃ ይህን ነገር እኮ ተሰማኝ ትላለህ። ስሜቱን ከተረዳ በኋላ ያ ስሜት ደግሞ መቆጣጠር። ስሜቱን ከቆጣጠርክ በኋላ ደግሞ አጠገብ ያለውን ሰዎችን መረዳት፣ በእነሱ ጫማ ውስጥ ሆነ ደግሞ እነሱ ምን እንደሚፈልጉ እነሱ መረዳት። ይህንን ካደረግክ ምርጥ ግንኙነት መፍጠር ትችላለህ ማለት ነው። ሌላኛ ነገር ማድረግ የምትችለው ወይ ደግሞ ተፈላጊ ለመሆን ምንድነው? ራስን ማነቃቃት። በቃ አንተ ተደብሬ ወይ ደግሞ በቃ ተጨንቄ ሰው አንተ ጋር እንደሚሄድ አይፈልግም። የትም ቦታ አንተ አይፈልግም። በቃ ይተዋል አንተ ማለት። አንተ ግን ራስን ማነቃቃት፣ በቃ ጠዋትን ማሳመር፣ ቀኑን ማሳመር፣ ማድረግ ያለብን ማድረግ፣ ለራስ ላይ ትኩረት ማድረግ። በቃ ሌላ ቦታ ትተህ ወደ ራሴ ማመልከት። በሰዎች ይወደዳለሁ ብለህ አይደለም። አሁን ለምሳሌ አንድ ነገር ልንገር። ሰውየው ጨለማ ነውና እየሄደ ቁልፍ ይጥላል። ከዛ በኋላ ቁልፉን ከጣለ በኋላ ቁልፉን ይፈልጋል። አንድ ሰውዬ ይመጣና እሱ ጋር ይፈልጋል፣ ያግዛል። ከዛ እኔ የምል ቆይ ቁልፉ የት ነው ጣልከው ይላል። ቁልፉን ጣልኩትማ እዛ ጨለማ ውስጥ ነው፣ ግን ለብርሃን እንደሚመች እዚህ እየፈለግኩት ነው አለ። አየህ ምስኪኑ ማለት ነው። አንተም ከዚህ ሰው አትለይም። በቃ አንተ ራስን ካላነቃቃ ወደ ሌላ የምትሄድ ከሌላ ደስታ የምትለይ ነገር ምንም የለም ማለት ነው። ስለዚህ ራስን በቃ ራስን ማነቃቃት፣ ራስን ማብቃት። በቃ ሰው አንተን ይፈልጋል ማለት ነው። በቃ የሆነ ጊዜ ና ትባላለህ ማለት አንተ ነው የሚያስፈልግላል። ቁም ነገሮች ቦታ አንተ ትጠራለህ። ፍጥን የምትል ከሆነ ማንም አንተን አይወድም። መነቃቃት ማለት ከአቅም በላይ መሆን አይደለም። እሱ ሳይሆን በቃ ራስን ማወቅ፣ ወደ ራስን መመልከት ማለት ነው። ሌላኛ ነገር ማድረግ ያለብን ነገር ራስን ማስተማር። በቃ በየቀኑ መማር። በጣም ብዙዎች ዲግሪ አሉ ግን ስራ የላቸው። ብዙዎች ደግሞ ስራ አላቸው ግን አማራሪዎች ናቸው። እንዴት ነው? በቃ ራሱን አስተምሩም ስለ በቃ በየቀኑ መማር። ይህንን ልምድ። በቃ ካልተማርክ በቃ ሁሌ ድንጋይ እየሆንክ ትሄዳለህ። አረማ እያበቀልክ ትሄዳለህ። ያለው እውቀት ራሱ እያበላሽ ትሄዳለህ። መማር ማለት በቃ ለጭንቀት አይደለም። አሁን ለምሳሌ የሆነ መጽሐፍ አነበብክ ማለት እውቀት አእምሮ ሙላ ማለት አይደለም። እንደዛ አይደለም። ለዚህማ ከሆነ አታነብ። በቃ የሆነ ነገር ከፈለክ ጎግል አለ፣ አትጨነቅ። አሁን ለምሳሌ የኢትዮጵያ ጠቅላይ ሚኒስትር ማን ነው? ለግድ ማወቅ አያስፈልግም። በቃ ሰርች ታደርጋለህ፣ ታገኛለህ። ማወቅ መማር ማለት መረዳት ማለት ነው። በቃ የሆነ ነገር ታነባለህ፣ ታገኛለህ። ከዛ በኋላ ያለ ህይወት ጋር ታገናኛለህ፣ ትገነዘባለህ። ማስተዋል ማለት ነው። ያ ነገር ነው መማር ማለት እሱ ነው። በየቀኑ ካልተማርክ በቃ አንተ የሆነ ሰዎች ትተው ይሄዳሉ አንተም ማለት ነው። ሌላኛ ነገር የማደርጉት ነገር ምንድነው? ተወዳጅ ለመሆን ፍሌክሲብል ናቸው። ፍሌክሲብል ማንነት፣ ፍሌክሲብል መሆን። አሁን ለምሳሌ 1960 ውስጥ
በደሞሳቸው በ150 ብር እንኳን ቢሆን በቃ ራሳቸውን ዘንጦ ቤት ለእናትና አባት ቡናና ስኳር ገዝቶ ትዳርና መሰርቶ ልጆቹን አቀባድሮ ያስተምሩ ነበር ድሮ ማለት ነው። አሁን ዛሬ እንደዛ አስባለሁ ብትል አንተ ዛሬ ላይ ሆነ ስንተኛ ዓመት የኖርክ ነው? 1960 ላይ የኖርክ ነው ማለት ነው። ስለዚህ ፍሌክሲብል መሆን ዛሬ የሚመጥን ነገር ወደዛ መምጣት ራስን በዚህ መልክ ራስን ማየት ወደ ዛሬ አንተ የሚፈልጉ ሰዎች የዛሬ ሰዎች ስለሆኑ ማለት ነው። ስለዚህ አንተ እንደዛ ስታደርግ ምን ትሆናለህ? ሰዎች ተወዳጅ ታገኛለህ ማለት ነው። ለዛም ነው አሁን በሰፈሩም በጓደኝነትም ተመልከት እስቲ አንተ ጓደኛ ጋር አንድ ላይ የተቀመጠ ወይ ፍቅረኛ ጋር ለመሄድ ወይ ደግሞ የሆነ ቁም ነገር አለ ተወተ ለመሄድ በቃ አጠገብ እያለው ምናምን አንድ ሰው ይዞ ይሄዳል ማለት ቁም ነገረኛ የሆነ በተለይ አሁን ዩኒቨርሲቲ አካባቢ ያላችሁ ተማሪዎች አንድ አብረት 5-6 ሆኖ ሲገቡ ዶርም በጣም ተወዳጅ ሰዎች አሉ። በቃ እነሱ ይሄዳሉ ጓደኛ ጋርም ለመሄድ የሆነ ቦታ ቁም ነገር የተባለ ቦታ ያ ሰዎች ይፈለጋሉ። እነኚህ ሰዎች ግን ራሳችሁ ላይ ትኩረት ያደረጉ ዲሲፕሊን የሆኑ የስሜት ብስለት ያላቸው ምንም የማናድድ የሚያስከፋ ነገር ቢመጣ በቃ እነሱ ለዛኛ ሰዎች እንደሚረዱ ያውቃሉ ማለት ነው። ስለዚህ እነኚህ ሰዎች ተወዳጅ ናቸው። በየትኛውም ቦታ ሚዜ የሚሆኑ በየትኛውም ቦታ ክርስትና የሚሰጡ በየትኛውም ቦታ ሽምግልና የሚላኩ በየትኛውም ቦታ ሰውን የሚያስታርቁ እኛ ራሱ የምናሽቃብጥ አሁን እነኚህ ጸባይ ያሉ ሰዎች ናቸው ማለት ነው። ተወዳጅ ናቸው። በስራ በቃ እነሱ ተወዳጅ ናቸው፣ ይመረጣሉ ማለት ነው። ስለዚህ አንተ በቃ እኔ እኮ ማንም አይፈልግም ካልክ ዲሲፕሊን ካልሆንክ በቃ ማንም ስለጠራ የምትሄድ ከሆነ ህግ ከሌለ ራስን የምትመራበት ከስርዓት ውጪ ከሆነ ማንም አንተን አይፈልግም። በቃ ለራሴ ቦታ ስጥ፣ ዲሲፕሊን እንዲሆን ያለ አግባብ አትሂድ። መሄድ ያለብህ ህጉን ነው። በቃ ህጉን ከተከተልክ በቃ ሱቁ ለራሱ እኮ ነው። በቃ የራሱ ህግ እኮ አይወጣም ይላሉ ማለት ነው። ሌላኛ መጨረሻ የምታደርገው ነገር በራሴ ትኩረት ቃኝ፣ ሁሉንም ነገር በራሴ ትኩረት ሂድ። በቃ አሁን ለምሳሌ ብዙ መሀል ሆነ የብዙዎች ትኩረት አይደለም፣ የራስን ትኩረት ብቻ ፎከስ አድርግ። የራስን ትኩረት አሁን ለምሳሌ ብዙዎች ስለዘፈኑ ከዘፈን በቃ አይሆንም፣ ታዝናለህ፣ አያምርም ካንተ። የሆነ ሰዎች ሞ ስለጠጡ አጠገብ ያለው አይሆንም። አሁንም ያንተ የሆነውን ብቻ ካደረግክ ባታደርግም ዝም ብለህ ከተቀመጥክ ስሜቱን ተረድተህ ከተቀመጥክ የሆነ ጊዜ ለሱም ተብለ ለሱም እንዲሆን ላንተም እንዲሆን ይፈቅዳሉ። ያ ቀን እንኳን ባይፈቅዱ ለሌላ ጊዜ ለሱም የሚሆን አንጻራዊ እናደርግ ይላሉ ማለት ነው። አንተ ግን ሌሎች ስለጨፈሩ፣ ሌሎች ስለበሉ፣ ሌሎች ስለጠጡ ካደረግክ ሌላ ጊዜ አንተ ማንም ይዞ አይሄድም። ይሄ እንዳትሸወድ። በቃ ይሄ ህይወት ነው፣ የሚሆን ነገር ነው። በቃ ስለዚህ ዲሲፕሊን እንዲሆን የስሜት ብስለት ሲኖር ራስ ላይ ፎከስ አድርግ። ራስን ማስተማር በየቀኑ ትኩረትን አድርግ። ይህን ካደረግ አንተ ተወዳጅ ሰው ነህ። እጅግ አድርጌ ወዳችኋለሁ። ድሪም የሚለውን ዩቲዩብ ሰብስክራይብ በማድረግ አበረታቶች። ታንኪዩ